ትሁት ወይዘሮ ሜላት ስራዋን ለመጀመር ቃል ገብታለች ማለት ነው። ቃል በመግባቷ እንግዲህ መስራት አለብኝ። ግን እኔን የፈለጉኝ ይህን ያህል ጥብቅ ጉዳይ ለምንድን ነው? ሌላ ሰው አጥተው ነው እንዴ? እያለች ስራውንማ በፍጹም እዩም ለምን ፈልጎኝ ነው? ካልጭራሽ አለቃው ቤት ድረስ ላከብኝ እያለች እንግዲህ ወይዘሮ ሜላት እንግዲህ በምትስማማው ነገር ሙሉ ለሙሉ ፈርማ ስራዋን ጀምራለች ማለት ነው። ሀናም እዛ ቤት ውስጥ በፍጹም አልመለስም፣ የራሳቸውን ህይወት ኑሩ፣ እኔ ከመጣው ጀምሬ ሰላም አላገኘሁም፣ ከዚህ በኋላ ሰላም የተሰጡኝ የራሳቸው ጉዳይ እያለች ወይዘሮ ሜላትን እንግዲህ ተናግራታለች። ሜላትም ለምናት ነበረ በፍጹም ልመለስ አልችልም ብላት እንግዲህ ተናዳና ተበሳይታ ወደ ቤቷ ተመልሳለች። እንደዚሁም ምላሴም ጠይቃት ነበር አልመለስም ነው ያለችው ማለት ነው። ሰላም ጤና ይስጥልኝ የሱሱዬ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንደተለመደ ይዘንላችሁ የመጣ ነው ኖላይቶችን ነው ማለት ነው። የኖላይቶች ጉዳይ ዛሬም እንደቀጠለ ነው። ወይዘሮ ሜላት አሁን ላይ ያለችበት ሁኔታ ቢያሳዝንም እውነት ለመናገር እንግዲህ የድንብላል ወንድም እስር ቤት ይገኛል ማለት ነው። ድንብላልም ከዚህ በኋላ ወንድም የለኝም፣ ወንድም አለሽ ደምለው ብለህ አትጠይቀኝ ብላ እንግዲህ ተምቹንም ተቆጥተዋለች ማለት ነው። እና ወንድምሽ እኮ ነው ድንብላል፣ ለምን እንደዚህ ታደርጊያለሽ? የሰው ልጅ እኮ ያጠፋል፣ ይሳሳታል። ስለዚህ ከጥፋቱ ደግሞ ማረም ነው እንጂ ያለብሽ ሙሉ ለሙሉ መቋረጥ የለብሽም ብሎ አናግሯት ነበር። እሷም ደግሞ በፍጹም የኔና የሱ ጉዳይ እዚህ ጋር አብቅቷል ብላ እንግዲህ ተናግራለች ማለት ነው። እውነት ለመናገር ተምቹ ታውቃላችሁ ብዙ ነገርን ያገኘሁት አንቺ ከመጣሽ በኋላ ነው ብሎ እንግዲህ ተምቹም እያወራት ነበር። ድንብላል ግን ልትሰማው አልቻለችም። ስለሱ ልታወራ ስለነዛ ሰው ልታነሳብኝ ከሆነ ሄዳለሁ ብላ እንግዲህ ተነስታ ከቀጠረባት ሆቴል ተነስታ ሄዳለች ማለት ነው። ሀና በዚህ ሰዓት ላይ እንግዲህ ኖላዊት አግኝቶ አሴርና ብሎ አሴር ሀና ከቤተሰቦቿ ተጣልታ መታለች። ስለዚህ እነሷ በተጣላ ቁጥር አሴር ምንድን ነው እያለ ይናገራል ማለት ነው። ተምቹ እንዴ በጣም ያገባዋል እንጂ ከዚህ በኋላ ሀናን የመንከባከብና እሷን ደግሞ እንትን የማለት መብት እኮ አለው ብሎ ኖላዊትም ደግሞ ሂድና እንደው መታረቂያ ነበር የሚፈልገው ይሻልሃል ጆሮ እያለ ይነግረዋል ማለት ነው። ተምቹ ሀናና አሴር ተጣልተው ስለነበረ እሷም ደግሞ እቤት ብቻዋን አባቷ ቤት ስለነበረች አቶ ኖላዊት እንደዛ ሲሉ አሴርም ደግሞ ምንም ወደኋላ ሳይል ሀናን ሄዶ ሀኒ ሰላም ነሽ ወይ? ምን ተፈጥሮ ነው እያለ ይጠይቃታል። ሁሌም እያለቀሰች እንደምትጠይቀው ሁሌም እንደምትነግረው እሱም ስለሚያውቅ ሀና ጋር በዛ ምክንያት ይታረቁና አሴር እባክህን ከዚህ ይዘህ ጥፋ አግባኝ ትለውና ለትዳር ጥያቄ ተቀብያለሁኝ፣ ስለዚህ እንድታገባኝ እፈልጋለሁ ትለዋለች። እሱም ደግሞ ምን ማለት ነው ሀንቹ ተረጋጊ እንጂ ምንድነው ችግር አለ እንደ እያለ ይጠይቃታል። አዎ በጣም ችግር አለ፣ ተበድያለሁ። አንደኛ ነገር እኔ ቤተሰቦች የምላቸው ሰዎች አሁን ላይ ከባድ ምንም አልቻልኳቸውም፣ ጭራሽ እናቴ ልጅላት ምንም አልቻልኩም እያለ እያለቀሰ ብሶቷን ትነግረዋለች። አሴርም ደግሞ ምንም ችግር የለም፣ ሁሉም ነገር ይስተካከላል፣ ወደ ነበረበት ይመለሳል፣ አንቺ ብቻ መረጋጋት አለብሽ እያለ ይነግራትና እሱም ትቷት ይሄዳል። አሁን ላይ ያለችበት ሀና ምላሴም እንግዲህ ሀና የት ናት ብለው ሰላምና ምላሴ ወይዘሮ ሜላትን ሲጠይቋት ድንብላልም ተፈታ ስለነበር ደስ ብሏቸው እርግጠኛ ነኝ የሆነ ነገር ተፈጥሮ ነው ሀና የሄደችው እዛ ቤት እንደዚህ ሲሆን የሆነ ነገር ሲፈጠር እንጂ ሄዳ የምታድረው በዚህ ምክንያት አትሄድም ይሉና ይጠይቋታል። እነሱም ደግሞ የራሳችሁ ጉዳይ ሀና አትበሉኝ እያለች ወይዘሮ ሜላትም መልስ ትሰጣለች። እነሱም ደግሞ ግራ ገብቷቸው እማዬ ምን ሆነሻል? ችግር አለ እንደ እያሉ ሲጠይቋትም በፍጹም ልትናገር አልቻለችም። ከዛ ድንብላልም ደግሞ አላቅም እኔም ስመጣ አላገኘኋትም ትርንጎዬን እያለች ትነግራቸዋለች። እሺ ነው እንዴ እያሉ ምላሴም በማግስቱ ይነሳና ወደ እነ ሀና ቤት ይሄዳል። ወደ ኖላዊት ቤት ሲሄድ ሀናን ያገኛታል። ምላሴ እንኳን ደህና መጣህ እያለች ትጠይቀዋለች። እሱም ደግሞ ለምንድን ነው ሀኒ የተፈጠረውን ነገር ሙሉ ለሙሉ ንገሪኝ፣ ስራም ረፍዶብኛል እያለ ሲላት ምንም ልነግርህ አልችልም፣ ከዚህ በኋላ እዛ ቤት
አልመለስም እያለ ትነግረዋለች። እሱም ደግሞ ግራ ገብቶ ስለነበረ ምን ለማለት ፈልጋ ነው ሀና እዛ ቤት አልመለስም አለች። ቆይ እማዬ ጋር ብትጣሊ እማዬ ናቸው አታውቂያትም እንዴ? የድሮስ ታውቂያት የለ እንዴ እያለ ይነግራታል። እሷም ግራ ገብቷት ስለነበረ አሀ ለካ እየተባበራችሁብኝ ነው እንዴ እያለ ወይዘሮ ሜላትም ግራ ይገባታል። እዩ ላለቃው ወይዘሮ ሜላት አብረው እንዲሰራ እንደዚሁም ደግሞ ስለጠየቀው ስራው ላይ ሰው ማግኘት ይቻላል፣ ቶሎ በአስቸኳይ ሰው ፈልግ እዩ፣ ስራችን መበላሸት የለበትም እያለ ይናገራል። ከዚህ በኋላ ምን አለ ለመናገር ጥያቄ ቢሆንበትም ሁሉን ነገር ለማስተካከል ይሞክራል። እውነት ለመናገር ይህንን ወይዘሮ ሜላት ባሰበችው ልክ እየሰጣት ይገኛል። ስራውን ለመስራትም ቢሆንም እዩም ቢሆንም ይህን ስራ እንዲያመልጥሽ አልፈልግም፣ ድጋሚ አትደውል ብዬ የለ ወይ ምን ፈልገህ ደወልክልኝ እያለ ትናገራለች። እሱም ደግሞ እሺ በቃ ይሄ ከሆነማ ዋናው ነገር እያለ ጸጥ ይላል። ከዛም ላለቃው ሄዶ ወይዘሮ ሜላት በድጋሚ እውነት ለመናገር እሺ አትለኝም፣ ምክንያቱም አስጠብቂያታለሁኝ እያለ ሳራ የሰራሽን ይስጥሽ ምን እንዳረግሽ ተመልከች እያለ እውነት ለመናገር ሳራ ነበረች እሱ ጋር አብረው እንዳይሆኑ ብላ ያጣላቻቸው። ቢሆንም ግን እሱ በአሁን ሰዓት ላይ እውነትን አውቆ ወደ መሸበት ማደር ነው እያለ አለቃውም ደግሞ ስልኳን ስጠኝ እኔ አናግራታለሁኝ ምንም ችግር የለም፣ ስለዚህ እኔ አናግሬ የሚሆን ከሆነ ይሆናል፣ የሚቀር ከሆነ ይቀራል፣ ቁጡ እንደሆነችም ይነግረዋል። ከዛም አለቃውም ተነስቶ ወደ ወይዘሮ ሜላት ቤት ሄድና ሜላትም እየተርበተበተ በዚህ ሁኔታ ባታገኘኝ ደስ ይለኝ ነበረ፣ ስለዚህ አሁን ላይ ደግሞ ለመስራት ዝግጁ ነኝ እያለ ይነግራታል። እሷም እሺ በቃ ተስማምቻለሁ፣ እዛ ያለውን ነገር መጥቼ አብረን እንሰራለን ትላለች። እውነት ቢሮ ውስጥ ተሄደ ምን የሚፈጠር ይመስላችኋል? ወይዘሮ ሜላት ላይ ወይዘሮ ሜላት እንግዲህ ያለችበት ሁኔታ ከባድ ችግርም ቢሆንም ከዚህ በኋላ ግን አንደኛውን ነገር ማስተካከል አለብኝ እያለ ስላለች፣ ምክንያቱም አሁን ላይ ለልጆቹም ስራ ልጀምር ነው እያለች ብትላቸውም ሀናና ሰላምም ተቀባይነት አላደረጉትም። ምክንያቱም አንቺ ማየ አሁን ደግሞ አንደኛው እንደዚሁ ተጣልተሽ እንደምትመጪ 100% በአንቺ ጸባይ ቢሮ ውስጥ ልትሰሪ ብላ መልስ ትሰጣታለች። እውነት ለመናገር ሰላምም ግራ ገብቷታል። ሰላምም የእናቷ ነገር ግራ ቢገባትም እንግዲህ ርብቃ እዛ ቤት እየተመላለሰች ስለነበረ ሄርሜላ ከዛ ይች ልጅ ማናት ምንድናት እያለ ለምላሴ ተጠይቀዋለች። እህቱ ብትሆንም ምክንያቱም ጓደኛህ ናት አጥብቀህ ያዛት፣ በዛ ላይ ደግሞ ቆንጆ ናት እያለ ትነግረዋለች። ሰላም እንዴ ማለት ሄርሜላ ነው የምትይው? እንዴት አለች ልጅ መሰለችሽ እያለ ለሰላም ይነግራታል። ምላሴ ተትንሹ ቢጀምርም እሷ ግን ስላፈቀረችው ነጋ ወደ ስራ ቦታው ትመጣለች። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።